ልጄ ዛሬ እንግዲህ አንድ ሲነጋ ጉዛ ይዤልህ እመጣለሁ ብሏል። ስለዚህ ያን ጉዛ እንጠብቀዋለን። ልጁ እንዴት ያለ ልጅ ነው? ስለዚህ እንጠብቀዋለን። አንቺም ለወደፊት እንግዲህ ዘንድሮ እሰጥሻለሁ ለዛ ለልጅ። እኔ አልደረስኩም እንዴ እኔ ካልኩሽ ውጪ ምንም አንድ ነገር የለም። በኔ ቃል ውጪ አንድ ነገር ሰራለሁ ብትይ አርድሻለሁ። እሺ ወጃም ጭልኝ እስቲ ልጁ ጉዛ ያመጣልኛል ዛሬ። ጎሽ እሺ ወርቅነህ አንተም እንግዲህ ድርሻህን አንድ ስራ ሰጣለሁ። እሺ ይሄን በቆሎ እስከሚመጡ እዚህ ሰዓት ላይ አርግና ቆንጆ አርግና ጥበሴው እናንተ እያላችሁ እንዳንሰደብ። ተነስና እስቲ አርግበት። አንድም ሳይቀር ብዙ ጉዛ ስለሚያመጣ በረምቡ እንዴ አመጣሽ እንዴ? ፍቅር አመጣሽ? ጎሽ ጎሽ ተባረክ። ቁጭ በይ። ጎሽ በቃ አሁን አልሰደቡም። በቃ እንጂ ማምተሻን የሥራ ድርሳሽን ጎበዝ ጎበዝ አርግቼዋለሁ። አረከው እንዴ? አዎ ልጆች መጣችሁ? አዎ እንኳንም በሰላም የጠራችን ሰዓት አክብራችሁ የመጣችሁ እንኳን ጠበቀን። እሺ አሁን ወደ አማቾቼ ጋር ልሄድ ነው። እነሱም ይኸው አሁን ጤፍ ዘር አዛራም ብለው ጤፍ አዛርቻቸው አሁን የሆነ ለውስጥ ተክለው እሷን አሳርምልን ብለው ይሄን ሰሞን እየተመላለስኩ ነበር። ብቻዬን ሰውን ጊዜ አቅቶኝ አሁን እናንተን ለማንኩ። አታስተራርሙኝ? አማቾቼ ጋር ነው? አዎ በደንብ እኔ ነኝ በቃ በደንብ አግቼ ማሳርመው ዛሬ። እሺ በቃ አሁን እንሂዳ። እሺ አባ ወይ ልጆቹ መጡ። የመቹ ጉዞው መጣ አይደል? እሺ ጥበሳ ቶሎ ቶሎ ጥበስልን። ያድራችሁ አባ ያድራችሁ ልጄ መጣችሁ እንዴ? ጎሽ ጎሽ ልጄ ይበል ይበል ጎሽ 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 ፍቅር አቤ እንግዲህ አሁን እነኚህ ልጆች መተዋል። እረሽ እንደምታደርጊው ነገር አድርገሽ ምሳ ወደ ማታ ሰዓት ይዘሽ ትመጫለሽ። እሺ እሺ አዎ ተነሽ ጎሽ እሺ እንጨት እንግዲህ እናትሽም የለይ አንቺን ያለሽው አሁን እንግዲህ በርቺና የምታደርጊውን አድርጊና ያዥና ነይ። እሺ በቃ እንጨትም ሰብሬ የሆነ ሰርቼ እመጣለሁ። እሺ አባ እሺ እናንተ ልጆች እንዴ ምን እያደረጋችሁ ነው? አምጡና ስጧቸው በቆሎን። እንግዲህ ሌላው እስከሚመጣ ቶሎ በሉ አምጡና ስጧቸው። ኧረ በቆሎ እንግዲህ ውሰዱ ውሰዱ። እናንተ በቆሎ ትበላላችሁ? አባ ጫትም ረብሳቸው። እሺ እሺ መጀመሪያ በቆሎን ይብላ። አዎ እንዴ ደሞ ጫቱ እንዴት ያምራል! በእናትህ እንዴት እናሳደከው! ጎሽ 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 እንካ የመጣህበትን ነገር ደግሞ ታገኛለሽ እንዳትጠራጠር። ያምሱን ፍለጋ እንደዚህ ምን ለፈው። አዎ በርታ ብቻ አንተ ብቻ በርታ እንጂ ታገኛለህ። ምንም ችግር የለው። ፍቅር አይ ሰላም ነው? እንዴት ነው? ምን እየሰራሽ ነው? እንጨት እየለቀምኩ። እንጨት? አዎ እስቲ አንዴ ቁጭ ብለን እዚህ ጋር እናውራ። አይ እኔ ታልቄ ነው የመጣሁት። ነይ እንጨት አላቀምሻለሁ። ነው ቶሎ ምሳ ድረሽ ላይ ነው። እኔ መልስበታለሁ። አላቀምሻለሁ እኔ እኔ እኮ በጣም ነው የምወድሽ። እኔም በጣም ነው የምወድህ አንተ ይበስ። ከኔ ለምታፈቅሪው ሰው አለሽ? አይ የለኝም። በቃ ካዲያ እኔው ባገባሽስ? ይሆናል። በቃ አባትሽን ታስታውቂኛለሽ? አዎ ችግር የለውም። ኧረ በቃ ተነሽ እንጨላላቀሽና ታስታውቂኛለሽ። እሺ አጭር ያዝልሽ። እሺ እንጋንስ በቃ እንሂድ። አኔ በቃ እንሂድ። አይ ቃሙ እንግዲህ እሺ መርቅ ነው
ማርከናል አሁን የምቆፈርበትን ቦታ ወይም ተራበትን ቦታ ሳይሆን የሚቆፈር ቦታ የለም አንድ የሚታረም ዛጋ ለውዝ አለ አንድ ወርቅና የሚባል ልጅ አለኝ እዚህ ጋር እሱ ያሳያችኋል ሄዳችሁ ታርማላችሁ ጎሻው ቅማችኋል አዎ ወርቅና ነው እሺ ወርቅና ተነስና ያንን የሚታረም ለውዝ አሳያቸው ጎሽ ተነስ እሺ እንግዲህ ቪዲዮ እናንተ አርሙ ጫት ይዤ እመጣለሁ ጫት አልቋል እሺ ጫቱን ይዤ እመጣለሁ አይ እንዴ እኔ ለነሱ ስለፋ እሷ ከማንም ጎረምሳ ጋር ትለፋለህ እንዴ ጓደኛ አላት እንዴ ለካከኔ ውጪ እኔ ለነሱ ስለፋ እንዴ ወርቁ አንተ ወንድም ነው እንዴ ኧረ እኔ እናላቆም እንዴ ቆይ እኔ አባዬ ማታ ተናገርኩ ታየኛለህ እሷማ እናንተ ተውት እንዳታርሙ ተውት እኔ ስለፋ እሱ ከማንም ጎረምሳ ጋር ተማግ ተውት እንዳትረፉ እንተያያለን እንዴ ምንድነው ይሄ ልጅ ባንጋ ይዘው ወደ እኔ እንደሚሮጠው ማለታለ እንዴ ኧረ ወደ እኔ ነው የሚመስለው ባለጌ ይሄ በየዱርዬ ሰው ልጅ ያባልጋል አሁን እስቲ ያለ እንዴ እናንተ ወርቁ አቤት ኖ እናንተ ጉዞቹ ኖ አሁን የሰው ልጅ ሞቷል አንተ ተናው ወደ ዘብረ ጫካ ጥላ ነው ልጅ የሚሄደው ያዙ አሁን የሰው ልጅ ገለናል አሁን ወደ ቤት ምን ብለን እንገባለን አሁን የሰው ልጅም ገለን ጦስ ገብተናል አሁን ወደ ቤትም ገብተን ምንም እናረጋው ነገር የለም በየከተማው ተበታትነን አሁን ስራ እንሰራለን ለሚመጣው ችግር እኔ ያለው እንሂዳው ኑ አሁን እንደ እርሻውን ጥላችሁ እንዴ ኑ እኔ ለአባዬ ተናገርኩት ያላችሁ አቢ እንት የሆነ ልጅ ለአንተ ጉዘኛ ብለህ ይሄ እንትና ሲነጋ አሪያ ምን ነው እሱን የሆነ እንጨት በቃ አፈቅርሻለሁ እያለ እንጨት ምን አብረን እየመጣ እንዳለ አባትሽንም ታስተዋውቂኛለሽ ብሎ የመጣ እንዳለ ከዛ ሲነጋ ግድል አደረገው እንዴት በምን ገደለው በቆንጀራ ቢጤ እንዴ ገደለው አዎ አቢ ወይ ቀደሙ ልጅ ያ ዱር እርሻ ሰው ልጅ የመጣው ልጅ ከኔ ከማፈቅረው ልጅ ጋር እንጨት ሰብሮ ይሄዳል ብሎ የሆነ ልጅ ያ ልጅ ግድል አደረገው እና ያው ገሎ ተኝቷል አሁን ነው እንዴ በምን ገደለው በመንጫ ነው እኔ አላቅም በገጀራ ነው ገደለው እንዴ ሊገለው ይችላል ካዲያ ልጆቹ ናቸው እነኛ ስከለከለው ነው የሉም አሁን እኔ ስከለከለው ወዴት ሄዱ እኔ አላቅም የሉም እርሻ ውስጥ እኔ በኑበላቸው ብናቸው ሄዱብኝ እምቢ ብለው አዎ ሄዱ እንዴ እዚህ ወዲህ አንድ ልጅ ሞቷል እንዴ ምን ሆነ ነው እኔ አላቅም በዚህ ልጅ ምክንያት ነው ቅድም ሲነጋ የገደለው ዝም በል አንተ ለምን ወይ ምን ውስጥ ነው ጨመርሽን አንቺ ልጅ እኔ እዚህ ውስጥ እንድገቢ አልነበረም የፈለኩት እንዴት እንደዚህ አይነት ነገር ውስጥ ትጨምሪናለሽ አይ እኔ እኮ አፈቅርሃለሁ እያልኩ ሲል ነበር እሱ መጥቶ የገደለው ነው እንዴ እዚህ ነገር ውስጥ መግባት የለበትም ነበር አሁን ከዚህ ጋር እንነሳና እንሂድ እንጂ ምንም አይለቁንም በጀመሪያውኑ መግራት ነው እንደዚህ አጥተው ነበር መምከር ነበረብኝ ያ የኔ ጥፋትም ነው በቃ አሁን እዚህ ጋር ታዩን አይለቁንም ተነስተን መሄድ አለብን ከዚህ ጋር ለህግ አካል መናገር አለብን እኛ ነው የገደልነው ካዲያ አሁን ህጉም አይለቀንም ተነስተን መሄድ አለብን ተነሱ ቁሙ እንደውና የምትሄዱት ተነሱ እኛ ነው የገደልነው እንደዚህ አይነት ነገር የምታወሩብን ተነሱ እንሂድ በቃ ይናገራለሁ እንደፈለገው